ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ራሱ ይመስገን። እሺ ሰላም፣ እንዴት ናችሁ? ደህና ናችሁ? ነው ያለው እግዚአብሔር ይመስገን። አብሬያችሁ ያለሁት ፋኖስ ይባላል። ያው የትሽ ጓደኛ ነኝ። ባለፈው ፕራንክ ሰርቼ ነበርና ይዘሽው ነይ እያላችሁ ይሄው ይዤ መጣሁ። ዛሬ ደግሞ የሆነ ጥያቄ እጠይቃለሁ እና ደስ ይለኛል። እንጠያየቅ። ዝግጁ ነኝ። እና ጥያቄ የሚጠይቅ ደግሞ ለራሴ ጽፌያለሁ። እዚህ ባይጣ ነው የምጠይቃት። ምን ይሁን በእናትህ? እሺ ጽፌያለሁ እና እንዳይጣሽ ነው የምትመልሺ። እጣውን እያነበብኩ ማለት ነው። እሺ እና ጀምር። ለመጀመሪያ ጊዜ የሄድሽበት ሀገር እንዴት ነበረ? እሺ ለመጀመሪያ ጊዜ የሄድኩበት ሀገር ቤሩት ነው። በጣም ከባድ ነበረ። ደስ ይላልም፣ በጣም ከባድም ነው። የመጀመሪያ ሲሆን ፈተናው በጣም ብዙ ነው እና ሁሉንም ነገር አልፈነዋል። ዛሬን ደርሰናል። ብቻ ደስ ይል ነበረ። በጣም ነው ደስ የሚለው። አዝኜበታለሁም፣ ተደስቼበታለሁም፣ ተምሬበታለሁም እና ይሄ ይመስላል። ወደ ቀጣዩ እንሂድ። እሺ ቀጣይ ልጆችሽ ስንት ነበሩ? ልጆቼ 4 ነበሩ። ስሊም፣ ሳራ፣ አሚር እና አዳም። እኔ ያሳደግኩት አሚርን ነው። ጩጬ ነበረ። እኔ ሲል የ2 ወር ምናምን ልጅ ነበረ። 3 አመት ሙሉ እኔ ነኝ ያሳደግኩት። ደስ ይላሉ፣ ግን በጣም ነው የሚያስቸግሩት። እጅግ በጣም የታወቀ ነው። እጅግ በጣም ነው የሚከብዱት። ማለት በጣም ከባድ ነው። ቀጣይ ጨረሽ? አዎ። እሺ የሚያስቅ ወይ የሚያሳዝን ያጋጠመሽ? የሚያሳዝን ልጅ የሆነ ጊዜ ሰድባኝ ሀማራ ብላ ሰድባኝ እኔ ቴንኪው አልኳት ማለት ነው። እና ሰው ሲነግረኝ ስድብ መሆኑን ሳቅ በጣም ነበር የተናደርኩት። እሱን የሚያሳዝነው። የሚያስቀው ደግሞ ያው መጨረሻ ጊዜ ጨርሼ ወደ ኢትዮጵያ ልገባ አካባቢ ሲለምኑሽ ቀጤ ምናምን ብለው ሲለምኑሽ ያለው ነገር ደስ ይላል። እንደዚህ ከሆነማ ሁሌ ሄዳለሁ በቃ ኮንትራቴን ጨርሼ ልሄድ ስል በጣም ነበር ሲላ በቃ 1 አመት ምናምን ይሆናል ሁላ ወደ ኢትዮጵያ ገብቼ 1 አመት ሙሉ ሰራተኛ ያላመጣችው ሴትዬ። ኦኬ ባጭሩ ይሄ ነው ማለት ነው። ኦኬ ቀጣይስ? 3 ጥያቄ ነው የመለስኩት። ለመጨረሻ ጊዜ ያዘንሽበት ወይ ያዘንሽበት፣ የተደሰትሽበት ወይ ያዘንሽበት ጊዜ? ይሄ አረብ ሀገር ሳይሆን ኢትዮጵያ የቱም ሆነሽው የመጀመሪያ ጊዜ። እሺ ለመጨረሻ ጊዜ ያዘንኩትኝ በጣም ወዳቱን አያቴን ያጣው ጊዜ፣ የአባቴን እናት ያኔ በጣም ነበር ያዘንኩትኝ። የመጨረሻ ማለት ነው? አዎ ለመጨረሻ ጊዜ። ከዛ በኋላ አንዝነሽ ወጣለሁ? አላዘንኩም። እዚህ አዝኛለሁ፣ ግን ያው ለመጨረሻ ጊዜ አይደለም የሚባለው። እሱ ደግሞ አልጨረስንም። ይቀጥላል። ግን ኢትዮጵያ እያለሁ ለመጨረሻ ጊዜ ያዘንኩት አያቴ ሙታ ነው። ለመጨረሻ ጊዜ ያዘንኩት። የተደሰትኩበት ደግሞ የተደሰትኩበት የመርሴዴስ ነገር ከአረብ ሀገር ገብቼ ከቤተሰቦች ጋር ከእናትሽ ጋር ከወንድሞችሽ ጋር ቁጭ ብለሽ የምታሳልፍ ጊዜ የለም እሱ። እና ደግሞ ቦይፍሬንድ የጠበስኩበት ቀን ቦይፍሬንድ የኖረኝ ቀን ማለት ነው። በኩራት ልናገር።
አይ እንደውም ማለት ነው የተደሰትኩበት ከተባለ ጃርሱማ የተላቀቀ በዛ ቀን ለጋብቻ የተጠየቁበት ቀን ከሴትዮሽ የምትወጂው እና የምትጠይው ነገር ምንድነው? የምትወጂ ምንድነው? የምትጠይው የቤሩቷ ሴትዮ ማለት ነው። አዎ የሴትዮ ብቻ አይደለም ባይዘው ሁሉም አረቦች ጋር አንድ አይነት ባህሪ ነው ያላቸው ብዬ ነው የማስበው። አሁን ሰው ናቸው ሲባል ትንሽ ቆይተው ሴጣን ናቸው እና ከባድ ነው። የምወድላት ቁጭ ብለን ሻይ አፍልተን ምናምን ብዝርም በዝራለን። ሰው እናማለን፣ እህቶቿን ወንድሞቿን እናማለን ቁጭ ብለን። ጌታን የምሬን ነው። የምጠላላት ደግሞ ስራ ታዘኛለች። አይ ሳሰሪ ነው ስትቀመጥ ምናምን ደሟን የሚፈላው በጣም ነው የምትናደደብኝ። ግን ሁሉም እሱ አሁን አረብ ሀገር ሁሉ ስራ ግን በቃ ስትቀመጪ ደግሞ በስማ በጣም ነው የሚከብደው። አዎ አይወዱም እና እሱን ነገር አልወድላትም። ግን ቁጭ ብለን ሻይ አፍልተን በቁም ነገር ብዝር ምን በዝራት መጥፋት በጣም ነው አራት ቀራሽ። እሺ ግን ከጥያቄዎችሽ ከባድ ናቸው። የረሳሁትን ነገር ነው እያስታወስሽኝ ያለው። አይ እንደምታስታውሺ እኮ ምን አጋጠመሽ? ትቆርጫለሽ? ምን አጋጠመሽ? ያጋጠመኝ አረብ ሀገር ስትሄጂ ያው እዚህ ነው የሚያጋጥምሽ። እዚህ ደግሞ ሴትዬ ወንድ ናት፣ ሰውዬ ሴት ናት። ጾታ ተቀያይሮ ነገር ነውና እዚህ ሳይሆን የቤሩት ነው። የቤሩት ከሆነ የቤሩት ሰዎች ስማርት ነበሩ። ይሄ ደስ ይላሉ። ሴትዬ ስራ ከማብዛት ውጪ ከመጫዋ ውጪ ጥሩ ሴትዮ ነበረች። እንዳሳፍሽ ነው ደረሰሽ ወይ አይደለም? አረብ ሀገር ሲባል እኮ ሲጀምር የምትይው ሌላ ነው፣ የምታገኘው ሌላ ነው። አይደለም እኔ በፊት አረብ ሀገር ሲባል ቁጭ ብለሽ ምናምን ብሩ የሚመጣ ምናምን የሚመስለኝ፣ ምክንያቱም አትረጁም እስኪደርስብሽ ድረስ እና ሲሄድ ነው ሁሉም ነገር የገባኝ። በጣም ብዙ ሰውም ይቅርታ ጠይቄያለሁ አረብ ሀገር ሲሄድ በጣም ከማስጠላቱ የተነሳ ማለት ነው። ሶስት ቀራሽ ዝቡ በስማ ሴትዮሽን በአንድ ቃል ግለጫት። የሴጣን ቆራጭ የምር የሴጣን ቆራጭ በአንድ ቃል ሆነ የሴጣን ቆራጭ። ምክንያቱም ሰው ናት ብለሽ ሳትጨርሺ ትቀየራለች። ስለዚህ ሴጣን ቆራጭ በቃ ያው ከዚህ በለጠ አልገልጻትም። ቮይሷን አላሰማሁሽም? እዚህ መተን ይዘጣለ ነው እሱም አለና በዛ የተነሳ የሴጣን ቆራጭ በያታለሁ። የነበርሽበት ሀገር እንዴት ነበረ? ቤይሩት አሪፍ ነበረች፣ ግን እኔ እስር ቤት ነበርኩ። ወጥቼ አላውቅም። ከወጣሁም ሴትዬ እጄን ይዛ ምናምን ነው የምንወጣው ሱፐር ማርኬት ስንሄድ እና እስር ቤት ነበርኩ። በአጠቃላይ ግን ደስ ይላል። ሰው ከሚለው ነገር አንፃር ቤይሩት ደስ ይላል። ከሰማሁት ነገር አንፃር ግን አላየኋትም። እዛ ነው የመጨረሻ ስምንተኛ በህይወትሽ ውስጥ ምን ነበር የሚከብድሽ? በህይወትሽ ውስጥ የሚከብደኝ ከራሴ ጋር አልሆንም። በብዛት በትንሽ ነገር እናደዳለሁ እና ሁላችሁም በጸሎት አስቡ። በዚህ አጋጣሚ የምር
ከራሴ ጋር አልሆንም። በራሴ በጣም እናደዳለሁ። በጣም ብዙ የሚያጨናንቀኝ ነገር አለ። አንቺም ትመክረኛለሽ እና እሱ ነገር በጣም ነው የሚረብሽኝ። ከራሴ ጋር መሆን እፈልጋለሁ። ስለነበረን ቆይታ አመሰግናለሁ። ወረቀትሽን ያዡ። ባይ ጋይስ፣ እንወዳችኋለን።